ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ጨረቃዎች ብቅ ብለዋል በብሩኬ ቤት ማለት ነው። ጀግኒት እንግዲህ ያደረገችውን ነገር እያያችሁ ነው። በነገራችን ላይ እሷም ተናግረዋለች። ይሄ ለሁሉም ሰው ትምህርት ነው። እኔም እናገራለሁ ሁሌ ቪዲዮ ላይ ማንም ቢሆን በነገራችን ላይ እንኳን አይደለም አንድ ሰው ቤት እየኖራችሁ ኢቨን ከአንድ ወንድ ልጅ ጋር ራሱ መንገድ ላይ ስትታዩ ያ የሆነ ነገር ያደረጋት ወይም ቺቱ ናት ፍቅረኛው ናት ነው እንጂ ሌላ ነገር አትባሉም። ግን ከመቶ 30 ወይም 40% እውነት ለመናገር በታማኝነት የሚቆይ ሰው አለ። እውነቴን ነው የምነግራችሁ ማለት ነው። ምክንያቱም እናንተ ካሰባችሁበት እንትን ካላችሁ እቅዳችሁን እስከምታሳኩ ድረስ አብራችሁን ብትኖሩ ምንም ነገር ያለማድረግ ትችላላችሁ። ይሄ ይቻላል ግን እውነት ለመናገር አለ እኮ ብዙ ማለት እኔ እሷን ብላለች። አንድ ቤት እየኖርን ማንም ሰው ሪሌሽን ማናደርግ አይመስለውም። ሪሌሽን የምናደርግ ሰው ነው የሚመስለው ለተመልካች። ግን እኔ እናት አባቴ ሳይቀሩ አምነው ከብሩኬ ጋር እንድኖር አምነው እንትን ያሉኝ ልጅ ነኝ፣ ጀግና ልጅ ነኝ። ስለዚህ እኔ አላማዬን እስከማሳካ ድረስ ምንም ነገር ሳላደርግ ግን ከብሩኬ ጋር ስራዬን እየሰራው ያለሁት እያለኝ እንግዲህ ተናግራለች ማለት ነው። እና ሁሉም ሰው ሪሌሽን ማለት እንዴት አብረው እየኖሩ እንዴት ግንኙነት ሳያደርጉ ይኖራሉ ምናምን ነገር እናንተ ጋር ማሳየት አይጠበቅብኝም። የፈለጉት ማድረግ የምችል ሰው ነኝ። አዎ ሀይሚ ተለምና እንጂ ለምና የምታደርግ ልጅ አይደለችም። እናውቃታለን። ምክንያቱም የሚፈልጋት ናት እንደዚህ አይነት ሴት ማለት ነው። ሰርታ ፏ ብትን ብላ ራሷን የምታስተዳድር። በነገራችን ላይ ይህን አሁን አብረው ቤት አንድ አሁን አዲስ አበባ ላይ ቤት ክራይ ውድ ነው ታውቃላችሁ። ብቻ ለብቻ እሷም ወጪ ከማውጣት አሪፍ ጸዴ ቤት እሷም በግማሽ እሱም በግማሽ ፐርሰንት ቤቶባቸውን አብረው አይዲያ እያመጡ እየሰሩ ቤት ክራያቸውን ይከፍላሉ ማለት ነው ለሁለት። ስለዚህ ይሄ በጣም አሪፍ ድል ነው። አንደኛ እሷም ራቅ ያለ ብትቀመጥ እሷም ለብቻ የባሰ ወጪ ነው፣ ለብሩኬም ደግሞ ለብቻ የባሰ ወጪ ነው። ስለዚህ አሪፍ ሀሳብ ነው እያደረጉ ያሉት። ምክንያቱም እነ ሀይሚ ቀን በቀን ቪዲዮ እየሰሩ ነው አይደለም። ቀን በቀን ቪዲዮ ስለሚሰሩ ምን ሀሳብ መጣላቸው? ለምን እኔ ሌላ ቦታ ቢሆንም ቀን በቀን እንገናኝ ከምንል ለምን አንድ ቤት ተከራይተን ለሁለት እያወጣጠን እየከፈልን ስራችን አንሰራም? በጣም አሪፍ ሀሳብ ነው ያመጡት። እመቤቴ በዛ ላይ እነሱም ሞር በቃ ፍቅር ራሱ ይኖራቸዋል። የመተማመን ተማምነው እንደዚህ የሆነ ትዳር የሚመሰረተው ትዳር ግን አስባችሁታል? ብዙ ነገሩን በጎን ይጣናናሉ ማለት ነው። እና ግዴታ አንድ ሰው አብሮ ኖሮ ማለት ግንኙነት አደረገ ማለት አይደለም። ግን ለተመልካች እንደዛ ነው የምናስበው። እውነት ለመናገር በብዛት ስትታዩ እንዴት አንድ ቤት ስሜት የሚባል ነገር አለ። ግልጽ አድርገን ስናደርግ እንደዚህ ስትቀርበ አሁን ብሩኬ እንዲህ ምን ሆነሽ ነው ምንሼ ነው አለ ምኝታ ቤት ሳይቀር ግን ስምምነት ካለ ኖርማል ነው፣ ችግር የለውም ማለት ነው። እንዴ ስሜት የሚባል የሚያስገድድ ነገር አለ? ኖ ብራዘር፣ ኖ ሲስተር፣ ካመንሽበት ምንም የሚያስገድድሽ ነገር የለም ማለት ነው። ለሆነ ነገር ካሰብሽ ቦታሽ ላይ እስከምደርሽ ድረስ በቃ ያንን ነገር ካመንሽበት ውስጥሽም በምንም ነገር እንትን አይልም። እና ጀግኒት ብዙ ነገር ለማስተማር ሞክራለች። እንደ ትምህርት ለአንዳንዶቻችሁ ትምህርት ይሆናል በሚለው ነው። እንግዲህ አይታችሁ ከሆነ ብዙ ጊዜ ብሩኬም ሀይሚን ፕራንክ ሲያረጋት ብሩኬም ፕራንክ ያረጋታል ሀይሚን፣ ሀይሚም ደግሞ ብሩኬን ፕራንክ ታደርገዋለች። አይታችሁ ከሆነ በተደጋጋሚ ፕራንክ ሲደራረጉ አንድ አይነት ነው መልሳቸው። ምክንያቱም ከንፈር ክንድሳመው ምን ሆነሽ ነው ዛሬ? ምን አይነት ነገር ነው? ከምርሽ ነው? ምንድን ነው አልገባኝም ማለት እንዲህ ምን ተባብለናል? ሀሳባችን ምንድን ነው የሚሉት ሁል ጊዜ ማየታችሁ ከሆነ ማለት እና አሁን ቪዲዮ ላይ ራሱ አይታችሁ ከሆነ እስቲና ልሳምህ ብላ እስኪ ከፈት አድርገው እግርህን ውስጥ ልግባ ምናምን ስትለው እኔ ግን ደስ ያለኝ ምን እንደሆነ ልንገራችሁ። ቅምጥሌ ቅምጥሌ እያለ ሲገባ ማለት ነው። እና የሆነ ሙዚቃ ዘፍኖላታል አይታችሁ ከሆነ ሲገባ እና ያ ውስጤን በጣም ነው ደስ ያለኝ። ቅምጥሌ ብሏል ከውጭ ሲገባ ገና ሰምታችሁ ከሆነ ማለት ነው። እና ያ ነገር በጣም አስደስቶኛል። ግን የነገርን ከፈት አድርግና ልግባ በዚህ ስትለው ምን ሆነሽ ነው ምንሼ ነው ምናምን ነገር ሲላት እንትን አልኩኝ ማለት ነው። እና ብዙ ጊዜ እያሳዩን ነው በነገራችን ላይ እሷን ብቻ ሳይሆን ብሩኬም ከንፈርሽን ልሳምሽ መኪና ውስጡ ነው በተደጋጋሚ ፕራንክ ይደራርጋሉ እና ሪያሊቲውን ምላሻቸውን እያሳዩን ነው ማለት ነው። እና እንደዛ ነው። ይመቻችሁ። እውነት ለመናገር በጣም 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 ደስ የሚል አስተማሪ ቪዲዮ ነው። ቅመምዬ ትለያለሽ፣ የሁሉ አስተማሪ የሚዲያው ንግስት
ለማንኛውም ቤተሰቦቼ ወድጄዋለሁ። እውነት ለመናገር ብዙ ትምህርት መውሰድ ከፈለጋችሁ ለምሳሌ ሲንግል የሆናችሁ ሴቶች ከዚህ ነገር ትምህርት መውሰድ ትችላላችሁ። እሺ ትምህርት መውሰድ ትችላላችሁ። ሌላ ነገር የምታስቡ ልጆች ደግሞ ሸው አይደንቄራ እያለች ነው ሀይሚ። አልጨነቅም እንደፈለጋችሁ መሆን ትችላላችሁ፣ ማሰብ ትችላላችሁ እያለች ነው። ለማንኛውም ይመቻችሁ። በጣም ደስ የሚል ቪዲዮ ነው። ቅምጥሌ ብሎ የዘፈላትን ሙዚቃ ግን ምን ነበር ቤተሰቦች? በጣም ደስ የሚል እስኪ ኮሜንት ላይ ያስቀምጡኝ። በጣም ነው የወደድኩት። በፍቅር ኑሩልን ቤተሰብ። መልካም አዳር። ባይ ባይ።